ሰላም እንዴት ናችሁ? ሁላችሁም በያላችሁበት መልካም ጊዜ መልካም ሳምንት አሳልፋችኋል ብዬ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ከባለፈው ቪዲዮ የቀጠለ ነው የሚሆነው። ባለፈው የሰራሁላችሁ ቪዲዮ ላይ ጧት የምጠቀመውን ቤት ውስጥ የማዘጋጀውን አሳያችኋለሁ ብዬ ቃል ገብቼላችሁ ነበረ። በዛ መሰረት ዛሬ ጧት ላይ ወይም ደግሞ ቀን ላይ የምጠቀመውን ቀንም ማታም ነው አክቹሊ የምጠቀመው እሱን አሳያችኋለሁ ማለት ነው። በቀላሉ ቤት ውስጥ አዘጋጅቼ የምጠቀመው ነገር ነው። ከታምኔሉ እንደምትረዱት የጧቱን የማዘጋጀው በአጃ ወይም ደግሞ ኦትሚል ነው። ከናሰራሩ እንዴት እንደምንጠቀመው ለምን እንደሚጠቅመን አሳያችኋለሁ። ወደ ቪዲዮ እንሂድ። ባለፈው ቪዲዮ ላይ እንዳሳየዋችሁ ኦትሚል ወይም ደግሞ አጃ ለምን እንደሚጠቅም በደንብ በሰፊው አብራርቼ ነግሬያችኋለሁ። ያንን ላላያችሁ እዚህኛው ጋር ደግሞ ለመጣችሁ አጃ ወይም ኦትሚል ለምንድነው በዋነኝነት የሚጠቅመን ብትሉኝ ሞይስቸራይዝ ለማድረግ ወይም ደግሞ ቆዳችን እንዳይደርቅ ለማድረግ የደረቀም ቆዳ ካለን ደግሞ ለማለስለስ ይጠቅመናል ማለት ነው። በሁለተኛ ደረጃ ደግሞ በጣም ብዙ ጊዜ በፋርማሲ ውስጥ በመናገኛቸው ነገሮች ወይም ደግሞ ኬሚካል በጣም በውስጣቸው ባሉ ነገሮች ቆዳችንን ለማስተካከል የምንሞክረው ነገር ግን ኦትሚል ወይም ደግሞ አጃ በጣም መፍትሄ የሚሰጠን ነገር ቢሆን ቆዳችንን ብራይተር ለማድረግ ወይም ደግሞ ስኪን ቶናችንን ኢቨናንስ ለማድረግ ይረዳናል ማለት ነው። አሁን ለምሳሌ አብዛኛውን ጊዜ እኔ አንደኛዋ ነኝ በሱ ቆዳዬ እዚህ ጋር ያለኝ ስኪን ቶንና ወይም ደግሞ የቆዳ ቀለም አፌ ዙሪያ ያለው የቆዳ ቀለም ግንባሬ ላይ ያለው በጣም ይለያያል። አንድ አይነት ወጥ ቀለም የለውም እና ከአይኔ ስር ያለው በጣም ይጠቁራል። እነሱን ኢቨናንስ አድርገው አንድ አይነት ቀለም እንዲኖረን ለማድረግ ምንም አይነት ብሊች ሳይኖረው ምንም አይነት ኬሚካል ሳይኖረው እዚሁ ቤታችን ውስጥ በመናዘጋጀው ነገሮች ለማድረግ ከፈለግን ኦትሚል ወይም ደግሞ አጃ ዋነኛው ነው ማለት ነው። ሌላኛው እና ሶስተኛው ደግሞ ቆዳችሁን በተለይ እንደኔ ሜካፕ የምትጠቀሙ ሰዎች ከሆናችሁ ቆዳችንን ከኬሚካል ኢሪቴሽን ወይም ደግሞ ኬሚካል ቆዳችንን ኬሚካል ኢሪቴሽን ያቀዘቀዘልን እንደኔ ሌላና ሶስተኛው ደግሞ እንደኔ ሜካፕ መሞከር የምትወዱ ከሆነ ሜካፕ መቀባት የምትወዱ ወይም ደግሞ የምታዘወትሩ ከሆናችሁ ያ ኬሚካል የሚያመጣብንን የቆዳ ኢሪቴት የሚያደርገውን ወይም ደግሞ ቆዳችንን የሚያበላሸውን ከኬሚካል ፕሮቴክት ያደርግልናል ማለት ነው። በተለይ በጣም በተደጋጋሚ የምንጠቀመው ከሆነ ሜካፕ ብንቀባም ኦትሚል የምንጠቀም ከሆነ ወይም ደግሞ ደጋግመን ቆዳችንን ፕሮቴክት እንዲያደርግልን የምናደርግ ከሆነ ሞይስቸራይዝ ስለሚያደርገው የዛን ያህል ኬሚካሉ አይጎዳንም ማለት ነው። እንዲሁም ደግሞ ፕሮቴክት ያደርገናል ከኬሚካል ከሚጎዳን። ስለዚህ ቤኔፊቱ በጣም ብዙ ነው። አምሹር ከዚህም ደግሞ የበለጠ ብዙ ጠቀሜታ ይኖረዋል። ባጭሩ ሶስቱና ዋነኞቹ እነዚህ ናቸው ማለት ነው። ቆዳችንን ሞይስቸራይዝ ያደርግልናል፣ ብራይት እንዲሆን ያደርጋል ወይም ደግሞ አንድ አይነት የቆዳ ቀለም እንዲኖርን ያደርግልናል። ሶስተኛው ደግሞ ከኬሚካል ይጠብቀናል ማለት ነው። ይሄን ሁሉ ካልኳችሁ እንዴት ነው የምናዘጋጀው ካላችሁኝ እጅግ በጣም ቀላል ነው። አንድ ያዘጋጅታችሁ ረጅም ጊዜ ቤታችሁ ማስቀመጥ ትችላላችሁ። እንደምታዩት የፈለጋችሁትን ያህል አማውንት ማድረግ ትችላላችሁ። እኔ ያለውን ኦትሚል እንዳለ ነው ያደረኩት። አንድ ላይ አድርጋችሁ ብሌንድ ማስጨት ከዛም በኋላ ፓውደር ይሆንላችኋል። ልክ እዚህ ጋር እንደምታዩት ዱቄት ብቻ ይሆንላችኋል ማለት ነው። ምንም አይነት ነገር አትቀላቅሉበትም። አላልኳችሁም? በጣም ቀላል ነው ለማዘጋጀት። ሲምፕል የሚያስፈልጋችሁ እሱ ብቻ ነው ማለት ነው። እሱን ካዘጋጃችሁ በኋላ ደግሞ እንዴት ነው የምናደርገው የሚለው አሁን አሳያችኋለሁ። ፊቴ ላይ ፉል ሜካፕ የለውም፣ ነገር ግን ተቀብቻለሁ ቢቢ ክሬም ማስካራራ ላይ እሱን አስለቅቀዋለሁ መጀመሪያ ማለት ነው። ስታጠብ በሳሙና አልታጠበውም፣ አሳያችኋለሁ። ፊቴ ላይ ያለው ሜካፕ ለማስለቀቅ ሁሌም የምጠቀመው ኮኮናት ኦይል ነው። ላሳያችሁ። ኦርጋኒክ ኮኮናት ኦይል ነው የምጠቀመው። በጣም ለብዙ ነገር ነው የምጠቀመው። ኤክስትራ አድቫይስ ልስጣችሁ ነው የማደርገው ማለት ነው። ቆዳችሁ በተለይ ሰውነታችሁ ቆዳ እየደረቀ የሚያስቸግራችሁ ከሆነ ሻወር ስትወስዱ ኖርማል በምትታጠቡበት ሻወር ውሰዱና ከዛም በኋላ ይሄንን ተቀብታችሁ ሙቅ ውሃ ብቻ አድርጉበት ማለት ነው። ከዛ በፎጣ አድርጉት። ቆዳችሁ እንዴት እንደሚለሰልስ ያኔ ትነግሩኛላችሁ። ሞክሩት። በተለይ በጣም ለሚደርቅ ቆዳ ላላችሁና ሳመር ላይ በጣም የሚያምር ግሎዊ ስኪን እንዲኖራችሁ ከፈለጋችሁ ማለት ነው። ይሄንን አድርጌ ሜካፔን ፊቴ ላይ ያለውን አስለቅቀዋለሁ ማለት ነው። ኖርማል ማንኛውንም
ሜካፕ ሪሙቫል ፕሮዳክቶችን ማለት ተጠቀመው አንደኛ በውስጣቸው በጣም ስትሮንግ ኬሚካል አላቸው ሲቀጥል ይሄኛው ሞይስቸራይዝ ያደረገ ነው ሜካፑንም የሚያነሳላችሁና ሁለት ቤኔፊት አለው ማለት ነው so why not so የተቀባሁት ፋውንዴሽን ሳይሆን BB ክሬም ነው ላሳያችሁ የተጠቀምኩት ይሄንን ነው ጋርኒየር BB ክሬም ይሄኛውን ሼድ አይደለም የምጠቀመው ዳርክ ዲፕ ሼድ ነው የምጠቀመው ይሄኛው ትንሽ ቀላ ይላል በስህተት ገዝቼው አለ የምጠቀመው ግን ይሄንን ነው ኦልሞስት አልቆ ማለት ይቻላል ሰው የምጠቀመው ይሄኛው ሼድ ነው ለኔ በጣም ቀይ ካልሆናችሁ በስተቀር ይሄኛው የምትጠቀሙት የበለጠ ይሰራላችኋል ሰው ቆዳይ ላይ የነበረው ሜካፕ ማስካራውም ሁሉም ይሄን ነው ማለት ነው so just to make sure በሁለተኛው እንደዚህ ያነሳዋል ላይ ምንም አይነት ኤክሰስ የሆነ ወይም ደግሞ ኤክስትራ ኦይል ቅባት እንዳይኖረው ሁሌም ብዙ ጊዜ ምረሳው ግን ጥሩ የሆነ እጃችሁን መታጠብ ምክንያቱም ያለው ኬሚካል ወይም ደግሞ የተቀባችሁትም ሁሉም ነገር ታስቀጥታላችሁ ማለት ነው አሁን ወደ ዋናው ስንጠብቀው ወደ ነበረው ፓርት እንሄዳለን ማለት ነው so ተፈጭቶ ይሄን ነው የሚመስለው like ድቅቅ ብሎ ነው የተፈጨው ዱቄት ነው የሚሆነው ማለት ነው ሽታው ደስ ይላል ይሄኛውን በጣም ረጅም ጊዜ መጠቀም ትችላላችሁ ዱቄት ስለሆነ ምንም አይሆንም ሰው አንዴ ማዘጋጀት ትችላላችሁ እዛ በጣም ከመነግራችሁ በላይ ሲምፕል ነው just ሳሙና ብላችሁ አስቡት ሶ እጃችሁ ላይ ታረጋላችሁ ቀዝቃዛ ውሃ ማድረግ ደግሞ ምን ያህል እንደምታያችሁ ባላቀም ታረጋላችሁ ከዛ ልክ ኖርማል ሳሙና ስታደርጉ እንደምታደርጉት ማድረግ አይታችሁ ምን ያህል እንደወፈረባችሁ ያያችሁ በእጃችሁ ማጥረን ትችላላችሁ ከዛ የምትጠቀሙት ልክ እንደ ሳሙና ይሆናል ማለት ነው ብትፈልጉ ልክ እንደ ሳሙና ቶሎ ታጥባችሁ ማስለቀቅ ትችላላችሁ ጊዜው ካላችሁ ደግሞ ልክ እንደ ፌስ ማስክ ትንሽም ማቆየት ትችላላችሁ ጊዜው ካላችሁ ማለት ነው ጧት ላይ ግን ራሱናችሁ ስራ ለምትወጡ ምናምን ከሆነ በጣም ሲምፕል ነው ልክ እንደ ኖርማል ሳሙና በተለይ ማታ ፊታችሁን በሳሙና ታጥባችሁ የምትተኙ ከሆነ ጧት ላይ ድጋሚ በሳሙና መታጠብ ቆዳችሁን ዳሜጅ ማድረግ ነው ስለዚህ በዚህኛው ግን ካደረጋችሁ ክሌንዝ ያደረገ ሞይስቸራይዝ ያደርግላችኋል ቆዳችሁን ይጎዳው ማለት ነው so ትንሽ ደረቅ ሲል ያዝ ሲያረጋችሁ ድጋሚ ውሃ አድርጋችሁ እጃችሁ ላይ እንደዚህ ማድረግ ማለት ነው ቢያንስ በትንሹ ከ1 እስከ 2 ደቂቃ ቆዳችሁን ፊታችሁ ላይ ብታደርጉት ብታቆዩት እንደዚህ በጣም ጀንትል ሆናችሁ ትጋድጋችሁ ማድረግ ሳይሆን ቀስ ያላችሁ ካደረጋችሁት እንደዚህ 1-2 ደቂቃ ከቆያችሁበት ከዛም በኋላ ራሱ ቆዳ ያደረጋችሁ ቆዳችሁ እየለሰለሰ ሲመጣ ይታወቃችኋል ያለ ምንም ማጋነን ማለት ነው ሻወር ስትወስዱ አንድ ላይ አንገታችሁን አድርጋችሁ ማረግ ትችላላችሁና ልክ ከመውጣታችሁ በፊት ለተወሰነ ደቂቃ እንደዛ አድርጋችሁ ብታደርጉ አንገታችሁ በደንብ እኩል የሆነ ቶን እንዲኖር ያደርጋል ማለት ነው እኔ ብዙ ጊዜ ታይመር ሞልቼ 2 ደቂቃ እንደሞላ እርግጠኛ ሆናለሁ ማለት ነው አንዳንዴ ቶሎ ታጠባለሁ so በተለይ ራሽ ማላደርግ ጊዜ ቢያንስ ለ2 ደቂቃ ታይመር አድርጌ እንደዚህ በደንብ so አሁን ጨርሻለሁ ግን ከፈለጋችሁ ቅድም እንዳልኳችሁ እንደ ፌስ ማስክ መተው ትችላላችሁ እኔ ታጠባለሁ ከዛ ደግሞ አሳያችኋለሁ ማለት ነው so አሁን ታጥቤ ጨርሻለሁ በጣም የሆነ ሞይስቸራይዝድ የሆነ ስሜት አለው ትንሽ ስትታጠቡት ያስቸግራችኋል የሚፈረፈረው ስላለ ማለት ነው ግን በቀዝቃዛ ውሃ ብቻ ታጠቡት ሙቅ ውሃ አታድርጉበት ከዛም በኋላ በኮተን ፓድ በደንብ እንደዚህ ጫን ብዬ አላስለቅቀው just ብቻ ነው ማደርገው ሙሉ ለሙሉ ሞይስቸራይዘሩን ሙሉ ለሙሉ ላለማንሳት ማለት ነው ይሄንን የምጠቀመው ጧት ላይ ነው አሁን ለእናንተ ቪዲዮን ለመስራት ብዬ ማታ ላይ ያደረኩት እንጂ በጣም በብዛት ማደርገው ጧት ላይ ነው ምክንያቱም ማታ ላይ ከስራ ስመጣ ወይ ሜካፕ ተቀብቼ ስለሚሆን ውጪ ማባራ ምንም ስላለ በደንብ ይሄኛው ያስለቀቀልኛል ብዬ ስለማላስብ ሜካፕ ያልተቀባኝ ጊዜ ችግር የለውም ወይ ከቤት ምሰራ ጊዜ ውጪ ብዙ ያልወጣኝ ጊዜ ይሄንን ተጠቀማለሁ ማታ ላይ ግን ውጪ ወጣሁኝ ጊዜ በሳሙና ታጠባለሁ ማለት ነው
ቀን ግን ጧት መጀመሪያን በሳሙና ቤት ማታ ላይ ስለታጠብኩት የዛን ያህል አያስፈልገውም ማለት ነው። ስለዚህ ይሄኛው መጠቀም ይችላልላችሁ ጧት ላይ ወይ ደግሞ እንደዚህ ሜካፕ ማትቀቡ ብዙ ፕሮዳክት ፊታችሁ ላይ ማታደርጉ ደግሞ ሰዎች ከሆናችሁ ፐርፌክት በቀን 2 መጠቀም ትችላላችሁ ማለት ነው ጧትም ማታ። አሁን ጨርሻለሁኝ። ኖርማል ስኪን ኬር ፕሮዳክታችሁን ማድረግ ትችላላችሁ ማለት ነው። ሞይስቸራይዘር የምትቀቡ ከሆነ የምትጠቀሙት ሞይስቸራይዘር፣ ቶነር የምታደርጉ ከሆነ እንደዛ ሜካፕ የምታደርጉትን ኖርማል ሩቲናችሁ መቀጠል ትችላላችሁ ማለት ነው። ሶ ቆዳዬ ይሄንን ይመስላል። በጣም ልስልስ ያለ ነው። ብዙ ጊዜ ታጥቤ በኖርማል ሳሙና ስታጠበው ከዛ ጭምድድ ያደርገኛል ወዲያው እንዳደረኩት ማለት ነው። ይሄኛው ግን ይቆያል በደንብ የዛን ያህል አያስቸግረኝም ወይም የመድረቅ አይነት ስሜት የለውም። እሱ ደግሞ የሚሆንበት ምክንያት ቅድም እንዳልኳችሁ ሞይስቸራይዝ ስለሚያደርግልን ነው ማለት ነው። ሆፕፉሊ ይሄንን ቪዲዮ ወዳችሁታል። በሚቀጥለው ሌላ ቪዲዮ ሰርቼ እስከማሳያችሁ ድረስ ሰላም ቆዩልኝ። ቻው